ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንግዲህ በዛሬው ዕለት ደግሞ ከፋኖ ጋር ውሎ በሚለው አምዳችን አንድ አርበኛ ይዤላችሁ ቀርብ ያለው እጅግ አድርጌ ያመሰግናለሁ። አርበኛው እንግዲህ አርበኛ ጋሻው ግዛት ይባላል። ይህ አርበኛ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ኃላፊ ነው። እንደምን አለህ አርበኛ? እግዚአብሔር ይመስገን። እንደምን አላችሁ ቀለብ? በጣም ደህና ነን እግዚአብሔር ይመስገን። ስለተገናኘን ደስ ብሎኛል። አርበኛ ጋሻው ግዛት እንግዲህ የአርበኛ ጋሻው ግዛት አድማጭ ተመልካቾቻችን ረዘም ላለ ጊዜ በትግሉ ያለ የነበረ አሁንም ቢሆን ከትግሉ ጎን ሆኖ በጣም በከፍተኛ አመራርነት ትግሉን እየመራ ያለ አርበኛችን ነው። እንግዲህ ከሱ ጋር ነው ቆይታ የምናደርገው። እንግዲህ አጠቃላይ መሬት ላይ ያለውን ከዚህ ከጠቅላይ ግዛቱ ጋር ያሉ ስራዎችን መረጃዎችን ወደኛ እያካፈለን አብሮን ይቆያል። አርበኛ መቀጠል ትችላለህ። አመሰግናለሁ ቀለብ። ያው እንግዲህ ዛሬ ለጎንደር ጠቅላይ ግዛት እዝ እንዲሁም ለበላይ እዝ የደስታ ቀን ነው ማለት እንችላለን። ይሄ ቀን በነገራችን ላይ አንድ ታላቅ መሪያችንን በመዘከር ጭምር የምናስታውሰው ቀን ነው። የሜጀር ጀነራል ውባንታ ማተ ሁለተኛ የሙት ዓመት መታሰቢያ ቀንም ጭምር አድርገን ነው የምናስበው። እንግዲህ በዚህ ቀን ከንፋስ መውጫ እስከ ባህር ዳር ጥግ ድረስ ከፍተኛ ትንቅንቅ የታየበት የሶስት እዞች ቅንጅት የታየበት እጅግ የተንሰላሰለ ውጊያ እየተካሄደበት ባለበት ቀን ነው እንግዲህ የተገናኘ ነው ቀለብ። እና ይህንን ቀን በተመለከተ ከ206ኛ ጎንደር ጠቅላይ ግዛት ውስጥ 206ኛ ከፍ ያለው ደሴ ኮር የሜጀር ጀነራል ከፍ ያለው ደሴ የእጅ ስራ የሆነው ገብርዬ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦር እና የሚኒሊክ እዝ ደጋው መብረቅ 202ኛ ኮር እና ላስታ አሳምነው ጽጌ ኮር 303ኛ ማለት ነው በጋራ በቅንጅት ንፋስ መውጫ ጋይንት ላይ ጠላት እንዳይሆኑ ሆኗል ማለት ነው። በዚህ አውደ ውጊያ 2 ዲሽቃ ከ10 በላይ ብሬኖችና 180 በላይ ደግሞ የነፍስ ወከፍ ክላሽንኮቭ መሳሪያዎች ገቢ ሆነዋል ማለት ነው ከጠላት። በዚሁ አውደ ውጊያ 4 በላይ የመገናኛ ሬዲዮኖች በፋኖ እጅ ገብተዋል። ከፍተኛ የአድማ ብተና አመራሮች፣ የብልጽግና ካድሬዎችና ከፍተኛ የሆነ ምርኮ እጃችን ላይ አለ። ይሄንን እያልኩሽ ያለሁት አሁን እጃችን ላይ ያለው ጥሬ መረጃ ነው ማለት ነው። ከዚህ ዜናውን እንኳን እየሰራን እያለ ተጨማሪ የሆኑ ምርኮዎች አሉ። እነሱን ኦዲት አድርገን ጥቅል መረጃዎችን ልናደርስ እንችላለን። አሁን ላይ ግን እጃችን ላይ ያለው ይሄን መረጃ ነው ማለት ነው። ጋይንት ንፋስ መውጫ ላይ ይሄ ውጊያ እጅግ ድንቅ የሆነ መናበብ የታየበት የጎንደር ጠቅላይ ግዛት እዝ 206ኛ ኮር ክፍለ ጦሮችና የሚኒሊክ እዝ እንዳልኩሽ ቅድም 2 ኮሮች በጥምረት ጠላትን ብትንትኑን አወጣውታል። ንፋስ መውጫ አሁን በፋኖ ቁጥጥር ስር ትገኛለች ማለት ነው። ሌላው ወደ ውጊያ የጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ጉና በየምድር ከተማ ላይ ክምር ድንጋይ ማለት ነው ከፍተኛ ትንቅንቅ ላይ በማድረግ ይገኛል ማለት ነው። በዚህ አውደ ውጊያም ከፍተኛ የሆነ ምርኮና የምርኮ የሰው ኃይልም በጦር መሳሪያም በተተኳሽም ማለት ነው በከፍተኛ ሁኔታ አለ ማለት ነው። ከዚሁ በቅርብ ርቀት የውባንታ ባታ አንደኛ ኮር ጉና ክፍለ ጦር በሻለቃ አዛዥ እየተመራ ጋሳይ ላይ ከፍተኛ ትንቅንቅ አለ። ደብረታቦርን በቅርብ ርቀት እንዲሁ ትንቅንቆች አሉ ማለት ነው። ሐሙሲትና መሰል ቀጠናዎች ላይም እንዲሁ በምርኮ የተጥለቀለቀ ከፍተኛ የሆነ ውጊያ እንዳለ መረጃዎች ደርሰውናል። ቀለብ ለጊዜው ያለኝ መረጃ ይሄ ነው። ተጨማሪ ነገሮች ካሉ ማብራራት እችላለሁ። እጅግ አድርጌ አመሰግናለሁ አርበኛ ጋሻው። በጣም ደስ የሚል ዜናዎችን ነው እየነገርከን ያለ። በጣም ከፍተኛ ድሎችም እየተገኙ ነው። እንግዲህ ብዛት ያላቸው ሬዲዮዎችም ዲሽቃዎችም ተተኳሾችም
በጣም የነፍስ ወከፍ መሳሪያዎችም እንግዲህ በፋኖ ቁጥጥር ስር ወይም በፋኖች እየገቡ እንዳሉ እየነገርከን ነው። ከዚህ ጋር ተያይዞ ነፃ የወጡ ከተማዎች በተለይ ንፋስ መውጫ ከተማ በፋኖች ወይም በፋኖ ቁጥጥር ስር መሆኗንም እየነገርከን ነው። እንግዲህ የአውደ ውጊያ ባጭር ጊዜ ወይም ባጭር ሰዓት ጀምራችሁ ባጭር ጊዜ ይህን ድል እያገኛችሁ እንደሆነ እንግዲህ ሙሉ እምነት አለኝ። ከዚህ ጋር ተያይዞ ምናልባት እንግዲህ የጥምር ጦር ማለት ይቻላል። ምክንያቱም እንግዲህ በዚህ ከጎንደር ጠቅላይ ግዛት እዝ ያሉ ሰራዊት የፋኖ ሰራዊቶች እንደገና በምኒልክ እዝ ያሉም የፋኖ ሰራዊቶች ባደረጋችሁት የጋራ የተቀናጀ ተጋድሎ ነው ይህንን ድል ባጭር ጊዜ ድል እያደረጋችሁ ያላችሁትና ከዚህ ጋር ተያይዞም እንግዲህ ጀግናው አርበኛችን አርበኛ ውባንተ ኮርም መታሰቢያ ጊዜው ሆኖ እያለ በዚህ ቀን እንደዚህ አይነት ድርብርብ ድሎች መገኘታቸውም እንግዲህ አርበኛው ጥሎት የሄደው መንፈስ ለፋኖ ትልቅ የመዋጊያ መንፈስ መሆኑን ማሳያችን ነውና ምናልባት በዚህ ተጋድሎ የህዝቡ ሚና ምን ነበር ሚለውን የተወሰነ ብጨምርልኝ አርበኛ። አመሰግናለሁ ቀለብ። ያው ህዝባችን በተለመደው ወኔ ጦሩን ወደፊት እንዲገሰግስ የተለያዩ ፍከራዎችን ሽለላዎችን ብቻ ሳይሆን እያጎረሰ እያበላ እያጠጣ ነው ወደፊት እንዲጓዝ እያደረገ ያለው። የህዝቡ ድጋፍ ከትናንት ነው በተሻለ መልኩ አንድነቱን እያየና እየሰማ ስለሆነ የሁሉም እዞች ደግሞ ጥምረት የበለጠ መነቃቃት ፈጥሮለት ከጎኑ ሆኖ እየደገፈ ነው ያለው ማለት ነው። ቦታዎችን አቅጣጫዎችን በመጠቆም የጠላት እንቅስቃሴዎችን በማሳየት እንዲሁም ደግሞ እንዳይደክምና እንዳይራብ እያጎረሰ ማለት ይቻላል እያጎረሰ ወደፊት እንዲሄድ እያደረገ ነው ያለው። ምርኮኞቹን እየተንከባከበ ነው ያለው። የቆሰሉትንም ወደ ሕክምና ለማድረስ ጥረት እያደረገ ነው ያለው። ህዝባችን በሁሉም መስኩ ከጎናችን ነው ያለው ማለት ነው። ጦራችንን ውሃ እንዳይጠማው እያጠጣ እንዳይረባው እያበላ የጠላት እንቅስቃሴንም ሆኖ ቦታዎችን በማሳየት ከፍተኛ የሆነ ትብብሩን እያደረገልን ያለው ህዝባችን አሁን ደስተኛ ነው። ጦሩ ባንድ ላይ ሆኖ የውጊያ አድማሱን በሁሉም ቀጠናዎች ላይ በማድረጉ ከትናንት የተሻለ ዛሬ በደስተኝነት ከጎናችን ሆኖ ነው ያለው። ቀለብ በጣም ጥሩ አርበኛ እጅግ አድርጌ አመሰግናለሁ። እንግዲህ እሱ አካባቢ የነ አርበኛ አስቻለው ደሴ ቃል ያለበት ነው። በጣም ብዙ አስተዋጽኦ የተደረገበት ነው። በጣም ብዙ መስዋዕትነት የተከፈለበት ነው። አሁንም ቢሆን 206ኛ ኮር ከፍ ያለው ደሴ ኮር እንግዲህ ከፍተኛ የሆነ ተጋድሎ እያደረገ ነው። ሌሎችን አብሮ በማቀናጀትና አንድነት በመፍጠር ይሄ ወደፊትም መቀጠል ያለበት ነው። ህዝቡም አንድነቱን ይፈልጋል፣ ሰራዊቱም አንድነቱን ይፈልጋል፣ መሪውም አንድነቱን ይፈልጋል። ይህን አንድነት አስጠብቆ መቀጠልና ድሉንም በተመሳሳይ በዚህ ደረጃ ከፍ እያረጉ ማምጣት ተገቢነት ያለው ወቅታዊ እና አሁናዊ አቅጣጫ ስለሆነ እጅግ አድርጌ ነው ማመሰግነው። እንግዲህ አርበኛ ለሰጠህን ሰፊ ማብራሪያ በሌላ ጊዜ በሌላ ጉዳይ እስከምንገናኝ ሰላም ሁን አርበኛ። እሺ አርበኛ እጅግ አድርጌ አመሰግናለሁ። በኔ በኩል ያሉትን ጨርሻለሁ። ምናልባት መልእክት አለኝ ማስተላልፈው ነገር አለኝ ካልክ አርበኛ ላንተ ድሉ ልስጥህ። አመሰግናለሁ ቀለብ። እንግዲህ ድርጅታችን አፋብን አንዱ ነው ከመጣ በኋላ በርካታ አውደ ውጊያዎች በቅንጅት እየተደረጉ ነው። እነዚህ አውደ ውጊያዎች ደግሞ በርካታ ድሎችን እንዳመጡ ከዚህ በፊትም የነበሩ አውደ ውጊያዎችን ማስታወስ በቂ ነው። ዛሬም እየተደረገ ያለው ይሄው ነው ማለት ነው እና ጦራችን ከዚህ በበለጠ ተጠናክሮ ሌሎች ድሎችን ለማስመዝገብ መጣር መቻል አለበት። ድርጅታችንም በጀመረው የከፍታ ጉዞ ይቀጥላል ብዬ አስባለሁ። መልካም የሜጀር ጀነራል ውባንተ አባተ መታሰቢያ ቀን ማለት እፈልጋለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ አርበኛ። እኔም በሌላ ጊዜ በሌላ ድል እስከምንገናኝ ሰላም ሁን አርበኛ። አመሰግናለሁ። አመሰግናለሁ እቴ።